ማዕከል እንግዲህ ስራ የጀመረው በ2017 ነው። ነሐሴ አካባቢ ነው ስራ የጀመርነው። ስለዚህ እነዚህ የሚታዩት ዶሮዎች ቴትራ ብሪድ ይባላሉ። ያመጣናቸው የአንድ ቀን ጫጩት ነበሩ ከአዋሳ። ያው ስናመጣቸው አላማው እዚህ ማዕከል ላይ ለዘር ብዜት ተጠቅመን ጫጩት ለማሰራጨት ነው። ዓመተ ምህረት የተመሰረተው ተቋም ነው። በመጀመሪያ ላይ ስንሰራ የነበረው እዚህ ተቋም ላይ ኮኮክ የሚባል ዝርያ ነው። ኮኮክ ለረጅም ዓመታት እዚህ ተቋም ላይ ሲሰራ ነበረ። አሁን ያው በአካባቢው ማህበረሰብ ፍላጎትና የፌደራል መንግስትም የክልሉ መንግስትም የሌማት ትሩፋት ኢኒሺዬቲቭን የበለጠ ፓረንት ስቶክ አስፈላጊ ስለሆነ ከኮኮክ የተሻለው ብሪድ መቀየር አለበት በሚል የማህበረሰቡ ፍላጎት መሰረት በማድረግ አሁን የምታዩቸው የቴትራ ኤች ዝርያዎችን ነው ቀይረን ያባዛን ያለው። ቦፋንሱ ብሪድ ላይ እንደዚሁ እስከ 3500 በቀን የምንሰበስብበት ሁኔታ አለ። ስለዚህ ይሄ እንቁላል እንግዲህ የምንሸጠው አንደኛ እዚህ አካባቢ ላይ ለማህበረሰቡ አካባቢው እንዲለምዱ ስራዎቹን እንዲለምዱና የዶሮ ጥቅም ራሱ እንዲያውቁ ለነሱ የምንሸጥበት ሁኔታ አለ እዚህ ማዕከል ላይ መጥቶ። በሁለተኛ ደረጃ ደግሞ አሶሳ ከተማን ገበያ ለማረጋጋት የእንቁላል ገበያ ለማረጋጋት ብለን እዛ ወደዛ ነው ምንጭ ነው። እንግዲህ ዱዋል ፐርፐዝ የሚባሉ ጥምር ጠቀሜታ ያላቸው ናቸው ለስጋና ለእንቁላል ማለት ነው። ስለዚህ እኛ ከሐምሌ 2017 ጀምሮ ነው እነዚህን ያስገባነው። አሁን ኦልሬዲ ወደ ምርት ገብተናል። አሁን ምርት እየሰጡ ነው። ወደ 2800 በላይ ነው አሁን እዚህ ውስጥ ያሉት። ነገር ግን ያው ምርት ጀምረን ጫጩት በየ4 ቀኑ እናስፈለፍላለን። ከዛም በተጨማሪ እንቁላል ያው የዘርም የምግብም እናዘጋጃለን። የዘር ለሚፈልጉት የዘር እንሸጣለን ለአርሶ አደር ጭምር ማለት ነው። ግብርና ላይ ያለ አንድ ሸማቾች ማህበር አቋቁመናል። እዛ ለጊዜው እነሱ ነው ወሰዱት ያለው። በዚህ በቴትራ ኤች ክላስ ውስጥ 10000 ዶሮዎችን ነው ይዘን እየሰራን ያለ ነው። ከነዚህ 10000 ዶሮዎች ውስጥ 9000 ሴት ዶሮዎችና 1000 ወንድ ዶሮዎችን ነው ይዘን እየሰራን ያለ ነው። 10 ተንከባካቢ ሰራተኞች አሉኝ በዚህ በኔ ክላስ ውስጥ አንድ ዶክተር፣ ያው እኔ ደግሞ የአኒማል ፕሮዳክሽን ጨምሮ 12 ሰራተኛ ሆነን ነው ይሄንን ስራ እየሰራን ያለ ነው። ወጣቶች ስራ እድል ፈጠራ እዚህ ላይ እናቶች ከባድ ስራ መስራት የማይችሉ አረጋውያን በዶሮ እርባታ ላይ የተሰማሩ ተጠቃሚ ይሆናሉ። በተጨማሪም ወጣቶች ስራ እድል ፈጠራ ጋር ተያይዞ ኢንተርፕራይዝ ተደራጅቶ በዚህ ላይ ተጠቃሚ ይሆናሉ። ከሰባቱም ወረዳ እዚህ ዙሪያ ላይ እኛ አሁን እስከ ባምባሲ ድረስ ይጠይቁናል ይህን ጫጩት ለመውሰድ። ምክንያቱም እኛ ደግሞ የግድ ማስተዋወቅና የኛ ስራ አገልግሎት መስጠት ስለሆነ በትራንስፖርትም ቢሆን ነው የምናደርሰው። ማዕከላችን 4 አይነት መኖዎችን ያቀነባብራል። አንደኛ የጫጩት፣ የታዳጊ፣ እንደገና ቅድመ ወሊድ ወይም ደግሞ ቅድመ ሌር እና የሌር 4 አይነት ጫጩት። ከዚህ በፊት ለ3 አይነት ነበር የምናዘጋጀው። አሁን ግን ከቅርብ ጊዜ በዚህ አመት ጀምሮ ማለት ነው እነዚህ የአዲስ ዝርያዎች ማስገባት ከጀመርን ጀምሮ 4 አይነት አድርገን ነው የምናቀነባብረው ማለት ነው። ቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ነው ስፖንሰር ሆኖ ያሰራልን። የክልሉ መንግስት ደግሞ ዶሮዎችን በመግዛት እንዲሁም ደግሞ የመኖ ግብአቶችን በማቅረብ ከፍተኛ የሆነ ሮል እየተጫወተ ነው ያለው። ስለዚህ በጣም ከፍተኛ አስተዋጽኦ አለው ማለት ነው። የፓዊ ዶሮ ብዜት ማዕከሉ አሁን የመተከል ዞን ወረዳዎችን እንዲችል ነው የኛ እንትን
የአንድ ቀን ጫጩት እያስፈለፈለ ለኢንተርፕራይዝ እንትን ይላል ያቀርባል። እነሱ አሳድገው ለአርሶ አደሩ እንዲያሰራጩ ማንዴት ተሰጥቶ ለፋይዳ ወረዳ ብዜት ማዕከል ነው። ይሄኛው ደግሞ የከማሺ ዞንን ጨምሮ ማኦኮሞን ጨምሮ አጠቃላይ የአሶሳ ዞን ወረዳዎችን እንዲችል ነው። ይችላል ደግሞ ወደ በሙሉ አቅማቸው ወደ ስራ ከገባን ይህንን ለማዳረስ ይችላል።